ትንሽ ወደ ግራ ዘንበል። አባቴ ሲራመድ ትንሽ አንከስ ይላል። ያን ያህል እንኳን አይደለም። ወታደር ስለነበር ታፋው አካባቢ ጥይት ጨረፍ አድርገው ነው። ለጡረታ ሰበብ ትሆን ዘንድ ከእግዜር የተተኮሰች ጥይት ይላታል አባቴ ራሱ። አንድ 4 እርምጃዎቹ ኖርማል ይሆኑና አምስተኛዋ ላይ ትንሽ ወደ ግራ ዘንበል ይላል። እንደኛ ታሪክ የራሳችን ፊደል፣ የራሳችን ቋንቋ፣ አድዋ፣ መቅደላ፣ ድርቅ፣ አንከስ ወደ ግራ ይኸው ነው። ታዲያ አባቴን ጥምድ አድርጎ የያዘው የግራ እግሩን በፈንጂ ያጣ ወታደር ጎረቤት አለ። ለዚህ በየ5 እርምጃው ለምትከሰት አንክሻው የአካል ጉዳተኛ ተብሎ ጡረታ ይበላል። ይሄ ለጳጉሜ ከመስከረም እኩል ደሞዝ ከመክፈል አይተናነስም። አይ ይህች ሀገር፣ አይ ታሪክ እያለ ያሸሙረዋል በክራንቹ መሬት እየቆረቆረ። የአባቴን እግር የጨረፈችው ጥይት ለአባቴ ግንባር የተተኮሰች መሆኗን ዘንግቶ የተጫረ እግር ከተቆረጠ እግር እያወዳደረ በጉድለት ቁና የታሪክ ገለባውን ሊሰፍር ይዳደዋል። ጡረታን የጉዳት ዳረጎት አድርጎ የሚያስብ ከንቱ ሰው አንገቱን ተቆርጦ ጡረታ እየተቀበለ መኖር ቢችል ኖሮ ለሀገራችን ክብር አንገታቸውን የተቆረጡ ግራ እግር ምን አላት ብለው በተቆረጠው ግራ እግሩ በሳቁበት ነበር። አንዱ በአንዱ ሲስቅ ጀንበሯ ጥልቅ። በጨለማ መሳቅ የለመደ ሕዝብ ስለ ጀንበር መጥለቅ ምን ገዶት? ለምን እንጦሮንጦስ አይወርድም? ኮከቦቹ ወላ ጨረቃዋን አስከትላ ቀን ቀን ትሁት፣ የተከበረ፣ የተጣላ የሚያስታርቅ የመንደሩ ዋልታ ነው አባቴ። ማታ አቤት ቀንና ማታ በአባቴ ባህሪ ሲለኩ ያላቸው ልዩነት! ጠዋት የነበረው አባቴ ሌላ ክፍለ ዘመን፣ ማታ የሚከሰተው ደግሞ ሌላ ላይ የተፈጠረ ሁለት አባቴ ያለኝ እስኪመስለኝ። አባቴ ማታ ማታ ከራሱና ከነዛ 2 ስዕሎች ጋር ይጣላል። ጠጪ ነው፣ በየቀኑ ይጠጣል። ሲጠጣ ቤተሰብ አይረብሽም፣ እናቴንም አይናገርም። ቤታችን ግድግዳ ላይ የተለጠፉት 2 ስዕሎች ጋር ነው ዱላ ቀረሽ ግብግብ የሚፈጥረው በቃል። አባቴ ስራ ምንድነው ብባል አባቴ ስራው ምን እንደሆነ አላውቅም ነው መልሴ። ማርያምን አላውቅም። ትምህርት ቤትም እንደዚሁ ብዬ መልሼ ሁሉም ሳቁብኝ። እኔ ግን ለምን እንደሳቁብኝ አልገባኝም። የተማሪዎቹ እሺ ይሁን ምድረ ኩታራ፣ ቲቸር ምን አሳቀው? ከሳቁ በፊት አንቱ ነበር የምለው። የቲቸር ሳቅ ስላበሳጨኝ ሆነ ብዬ እንዲህ ስል ሳቁን ተረጎምኩት። አባት ቢያጣ መምህር መሆን ያቅተዋል ማለቱ ነው። ባይሰማኝም አንጀቴ ራሰ። ይሄ አስቀያሚ መላጣ ኮቶ የተዛነፈ ሂሳብ አስተማሪ ተውትና ስለ አባቴ ልንገራችሁ። ሲጀመር ሂሳብ አስተማሪ ስለ አባቴ ስራ ምን አገባው? ደሞ ይስቃል እንዴ? ስለ አባቴ ስራ እንዴት ልበላችሁ? አባቴ አሁን ሹፌር ነው ተብሎ አንድ ፌርማታ ሳያልፍ ራፖርት ጸሐፊ ይሆናል። እሳቸው የሚጽፉት ማመልከቻ መሬት ጠብ አይልም ተብሎ ባለ ጉዳይ ቤታችን ሲመጣ አባቴ መጋዝና ሜትሮሎን ይዞ ገና ድሮ አናጢ ሆኗል። እንግዲህ በክረምት ጣራችሁ አፍስሶ ወይ የእንጨት አጥራችሁ ወድቆ ትላንት ግንቦት ላይ አናጢ የነበረ አባቴ ሰኔ 1 ጠግንልን ብላችሁ ብትመጡ አባቴ ከተከመረ የከሰል ዶንያ ኋላ ቆሞ የከሰል ነጋዴ ሆኖ ታገኙታላችሁ። ዱቤ ክልክል ነው ከሚለው ጽሑፉ ጋር። እና አባቴ ስራው ምንድነው ልበል? ብዙ ስራ ያለውና ምንም ብር የሌለው አባት። ብር ከአንዱ ይበደራል፣ የተበደረውን ከሌላ ሰው ተበድሮ ይከፍላል፣ ለሌላው ሰው ደግሞ ከሌላ ሰው ተበድሮ ይከፍላል። ሕፃን እንደነበርኩ ታዲያ
ይሄ አባቴ የመበደርና ብድር የመክፈል ሳይክል መጨረሻ ያለው ስለማይመስለኝ አባቴ እስከ ዘላለሙ በብድር የሚከሰስ የሚታሰር አይመስለኝም ነበር። ብድር ይከፍላል። እጁ ላይ ምንም ብር አይኖረውም። ብር ለምን ይጠቅማል ቢሉ ብድር ለመክፈል። ደሞዝ ለምን ይጠቅማል ቢባል ብድር ለመክፈል። ታዲያ ለምንድን ነው ሰዎች በባንክ ብድር ቤታቸው ተሸጠ የሚባለው? እንደኔ አባት ብልህ ስላልሆኑ ነዋ። ስዕሎቹ፣ አንደኛ አባቴ በመጠኑ ሲሰክር ሞቅ ብቻ ሲለው ፊት ለፊቱ ቆሞ ሳተናው ደህና መሸህ የሚላቸው የአፄ ቴዎድሮስ ስዕል በሽጉጣቸው አፈሙዝ አፋቸው ውስጥ አስገብተው መቅደላ ጫፍ ላይ ሬሳና ቁስለኛ ከስራቸው ተለሽልሾ የሚታይበት ስዕል በቀኝ በኩል ከዕቃ መደርደሪያው በላይ ግድግዳው ላይ ተለጥፎ ይገኛል። አባቴ ከዚህኛው ስዕል ጋር የመረረ ጥል የለውም፣ አልፎ አልፎ ካልሆነ። ሁለተኛ አባቴ ስካሩ ከመደበኛው ስካር ከፍ ሲልና ቀን ከገጠመው የህይወት ስንክሳር ጌሾ ጋር ሲቀየጥ ደግሞ ከማይጋጩት ባላጋራ ጋር ይጋጫል። የጌታ ኢየሱስ ክርስቶስ ምስል ጋር። ኢየሱስ ቀይ መጎናጸፊያ ለብሶ ረዥም ምርኩዝ በብብቱ ስር ይዞ በር እያንኳኳ በግራ በኩል። አባቴ ከዚህ ምስል ጋር ይጣላል። ድፍረቱ አይገርምም? አባቴ ገና በር ሲያንኳኳ እናቴ ስካሩ አንደኛ ደረጃ ይሁን ወይ ሁለተኛ ደረጃ ታውቋለች። እንዴት ታውቃለች? እግዜር ይወቅ። እነዚህ እናቶች በየድራፍት ቤቱ ስለማይደሰኩሩ እንጂ በየሬዲዮና በየቴሌቪዥኑ ስለማይቀባጥሩት እንጂ ስንት ጉድ ተአምር አለ በውስጣቸው፣ ስንት ጉድ መላ። እንኳን ባላቸው በር ሲያንኳኳ ቀርቶ ዙፋኑ ላይ ቂብ ሊል ያቆበቆበ ባለተራ አይነ ውሃውን አንብበው ክፉ ይሁን ደግ ያውቃሉ። ዘመን ይመስክር። ሁለተኛው አይነት ስካር ከሆነ እናቴ ተንደርድራ ክርስቶስ ስዕል ፊት ትሄዳለች። በፈጣን አነጋገር ጌታ ሆይ እባክህ የተናገረው ቢናገር አትቁጠርበት፣ ይቅር በለው ብላ የንስሐ ቀብ ታስይዛለች። ሙሉውን አባቴ ራሱ ስካር ሲበርድለት ያወራርዳል። ከዛ በሩን ትከፍትለታለች። ፊቱ ወስቶ አይኑ በአስፈሪ ሁኔታ ጉሽርጥ መስሎ ይገባል። ሰላም አመሻቸው የለ ምን የለ። የአባተ ገዳይ እዛ ቤት ተደብቋል፣ በግራ በኩል ከአልጋው በላይ ታገኘዋለህ ብለው የላኩት ይመስል ዝም ብሎ ይገባና በቀጥታ ወደ ግራ ታጥፎ ከአልጋው በላይ የተሰቀለውን የክርስቶስ ስዕል ፊት ይቆማል። ጢሙን እያሻሸ ለረጅም ደቂቃዎች በዝምታ ስዕሉ ጋር አፍጥጦ ይቆይና ድንገት አንከፍትም ብሎ ይጮሃል። እናቴ ሽምቅቅ ትላለች። ለስንቱን ንክፈት? ሲያንኳኩ ስንከፍት፣ ገብተው እኛን ሲያስወጡን፣ በጣታቸው ሲያንኳኩ ቤት ለእንግዳ ብለን ስንከፍት፣ በክንዳቸው ሲደቁሱን ከመክፈት ጋር ተጣልተናል። አንከፍትም። እናቴ ወደ ጣሪያው አይኗን ልካ በለሆሳስ ታነበንባለች። ለክርስቶስ ቅድም ያልኩህን እንዳትረሳ አደራ የምትል ይመስለኛል። አባቴ እንጎማለላል። ረጅም ነው ቁመቱ። ብን ተደርጎ የተበጠረ ጥቁር ከርዳዳ ፀጉሩ ላይ ወደፊት አካባቢ ትንሽ በጣል ያደረገበት የጨርቅ ሱሪው የተኩስ መስመር ቀጥ ማለት ሱሪውን ከለበሰ ጀምሮ ተቀምጦ አያውቅም እንዴ የሚያስብል በሚገባ የተወለወለ አሮጌ ወታደር ቦቲ ጫማ ይንጎማለላል። አንከፍትም። እድሜ ልኬን በረን ሳንኳኳ የከረቸምክብኝ፣ እንዴት ነው የኔን ልብ ዛሬ የምከፍትልህ? የገቡትንም ማስወጫ አጥተናል፣ እንኳን አዲስ ለሚያንኳኳ ልንከፍት። አንከፍትም ይንጎራደዳል። አንዳንዴ ፊቱ ላይ የሚንቀለቀለውን ቁጣ ሳይ በቃ ገንጥሎ ጣለው ክርስቶስ ጉዱ ፈላ እላለሁ።
ይህ ምስል ከድሮ ጀምሮ ግድግዳችን ላይ ስለተለጠፈ ነው መሰለኝ ክርስቶስ ከኛ ቤት ሌላ መሄጃ ያለው አይመስለኝም ነበር። እናቴና ክርስቶስ የአባቴን ባህሪ ችለው ይኖሩ ሌላ መሄጃ ስለሌላቸው ይመስለኝ ነበር። እኔ ክርስቶስና እናቴ የአባቴን ባህሪ ችለን የተቀመጥነው ሌላ መሄጃ ስለሌለን ይመስለኝ ነበር። አንከፍትልህም። ይህቺ ምስኪን ወደ እናቴ እየጠቆመ ለስንቱ ሀብታም፣ ለስንቱ ጀግና፣ ለስንቱ ባለስልጣን የከረቸመችውን ልቧን ለኔ ከፈተች። ምን ተጠቀመች? ምንም። እድሜ ልኳን ጡረታ የወጣ ወታደር ባሏ ሰክሮ ሲመጣ በር ከፋች ሆና ቀረች። ስለ ሌላ ባል እንጂ ስለ ራሱ የሚያወራ አይመስልም። እሷን ተዋት። ይቺ ሀገር ራሷ እቺ እጇን ወደ አንተ ትዘረጋለች የተባለችው እቺ ኢትዮጵያ ጓደኞቼን ዋጥ ስልቅጥ ያደረገችው ሀገር ራሷ ለንጉስ ልቧን ስትከፍት፣ ለወታደር ልቧን ስትከፍት፣ ለወንበዴ ልቧን ስትከፍት፣ ለሶሻሊዝም ለምናምኒዝም ልቧን ስትከፍት፣ ይኸው መክፈት መዝጋት የሰለቻት በሯ ተገንጥሎ ክፍቷን ቀረች። እናስ ምናችን ጅል ነው የምንከፍትልህ? አንከፍትም። በከፈትን ቁጥር እየገባ የታጨቀብንን ጣጣ ባስወጣንልህ ይልቅ ላንተም አይመችህ። ውስጣችን ነዷል፣ ከስሏል። የተቃጠለ ቤት ውስጥ ለመኖር ይሄን ያህል ስታንኳኳ መኖር ኤዲያ። እናቴን በዋጣብ በሲል ይታየኛል። ልብ ይታፈናል። ልብ ድካም የሚባለው ይሄ ይሆን? ቤታችን ይታፈናል። በጣም ብዙ መላእክት ቤታችን ውስጥ ታጭቀው አረ ጌታ ሆይ ይሄን ሰው አበዛው፣ ፍቀድልንና ወደዛ በጫጭ ቀን ሲኦል እንወርውረው እያሉ ኢየሱስን የሚያስፈቅዱ ይመስለኛል። እስቲ ተዉት። እሱ ያለፈውን መከራ ማን አለፈ? የዚህን ምስኪን ልጄን ቀንበር ማን ተሸከመ? እስከ መጨረሻው ለምነዋለሁ የሚላቸው ይመስለኛል። በሩ ማንኳኳቱን ሳያቋርጥ ክርስቶስ የኔ ልብ አዋቂ አባቴ እያነሰ ክርስቶስ እየገዘፈ ይሄድብኛል። አሁን ደግሞ ለአባቴ ሰጋለሁ። ጎምለል አንከፍትም። አናውቅም እንዴ? ወላ መስኮት ወላ በሩ በተዘጋ ቤት ሰተት ብለህ ገብተህ ሰላም ለእናንተ ስትል አሁን ምን ያዘ? ግባ፣ ይኸው በግድግዳው ግባ። መቼም አይናችን እያየ አንከፍትልህም። እያክተመተመ ልብሱን ያውላልቃል። መጀመሪያ ኮቱን ገበሩ ተቀዳዷል። እያጣጠፈ ያክተመትማል። ወይ መክፈት! ሱሪውን በስርዓት አልጋው ላይ ዘርግቶ በእጁ እየተኮሰ ያጣጥፋል። ቢሰክርም ባይሰክርም ልብሱን በመስመሩ ማጠፍና በስርዓት ማስቀመጥ አይረሳም። ሊተኛ ሲል ያየኛል። ልክ ያልጋው ልብሱን ገለብ ሲያደርግ ኩርምት ብዬ እናቴ ስር አይዞ አንበሳዬ፣ ምን ነው ከኔ የምትፈጠር በቀረብህ የማይረባ አባት ለአንድ ልጁ እንኳን የማይሆን ወይ አባት! አላየንም አባት። እንደ ማለዳ ውሻ ስምህን ተከትሎ ከሚጮህ ስሜ ሌላ ምን አወርሰሃለሁ? ቤሳ ቤስቲን እየተናገረ አልጋ ልብስ ውስጥ ገብቷል። በብርድ ልብሱ የታፈነ እንቅልፍ የተጫጫነውን ድምፅ ያኩተመትማል። ከንቱ፣ ለራሴ ከንቱ ሆኜ የሰው ከንቱ አድርጌያት ቀረሁ። ግራ ገብቶኝ ግራ። ረዥም ዝምታ የተኛ እስኪመስለን ድንገት ዓለሜ እራት በልታችኋል ይላታል እናቴን። አዎ ወይም አይ አልበላንም አትልም። ሁልጊዜ መልሷ ይገርመኛል። ቆንጆ ወጥ ሰርቻለሁ
ትንሽ ልስጥ እስቲ ትለዋለች። ገና ቅድም ተነስታ ጓዳው በር ላይ ደርሳለች። አይ ይላል ስልል ባለ ድምፅ። አንዳንዴ አይ ብሏትም ታቀርብለታለች። ተነስቶ ይበላል። አንዳንዴ አይ ካለ ትመለሳለች። በሁለቱ አዮች መሃል ያለው ልዩነት ብዙ ጊዜ ለማጥናት ሞከርኩ። በድምፅ ርዝመት፣ በቅላጼ ተመሳሳይ ናቸው። እናቴ ግን በሁለቱ አዮች መሃል የአባቴን መሻት በቀላሉ ታውቃለች። አለመሻቱንም አለመሻቱ እንኳ አይ ካለ አይ ነው። ግን እንዴት አይ ያለ ሰው አይ ያለበትን ጉዳይ እንደፈለገው ማወቅ ቻለች? አማርኛ አስተማሪያችን ልጆች ቋንቋ ከቤተሰብ ከማህበረሰብ ይማራሉ አሉ እንጂ ቋንቋ የምንማረው ከህይወት፣ ለዛውም መተሳሰብ፣ መከባበርና መፈቃቀር ካለበት የህይወት ልምዳችን ብቻ ነው። አማርኛ አስተማሪያችን ራሳቸው አባባ አይ ቢል እራት አቅርቢልኝ ማለት መሆኑን በጭራሽ አያውቁም። ከማህበረሰቡ ይሄንን አልተማሩማ። ስሜትና ሰዋሰው ለየቅል ናቸው። ጠዋት ከእንቅልፌ ስነቃ ታዲያ ብቻዬን ነኝ። እናትና አባቴ ቤተ ክርስቲያን ሄደዋል። የክርስቶስ ስዕል ግን አሁንም አለ። ቆይ አባቴ ከሌለ ማን እንዲከፍትለት ነው የሚያንኳኳው? በብርድ ልብሴ ተጠቅልዬ ስዕሉን እያየው አስባለሁ። አባታችሁን ታዘዙ፣ ቤተሰቦቻችሁን የማይወዱትን በመስራት አታዛዝኗቸው ይሉን የለ የሰንበት አስተማሪያችንን። ስለዚህ አልከፍትም እላለሁ ቀስ ብዬ።